ሞዛርት። ይህ ስም ለሁላችንም የክላሲካል ሙዚቃ ጥግ የደረሰ ሊቅነትን ነው የሚያስታውሰን አይደል? ግን ከዚህ ሁሉ የሙዚቃ ብልህነት ጀርባ ሌላ ታሪክ አለ። በነበረበት ስርዓት ላይ ያመጻ፣ ለራሱ ነጻነት የታገለ የአንድ አመፀኛ ሰው ታሪክ። እንግዲህ ጥያቄው ይሄ ነው፣ ሊቅ ነበር ወይስ አመፀኛ? ምናልባትም ሁለቱንም። ሞዛርት ማለት በልጅነቱ ዓለምን ያስደነቀ ሙዚቀኛ ብቻ ነው ወይስ ከዚያ የጠለቀ ለሥነ ጥበብ ነጻነት ሲል የነበረውን ሥርዓት የተጋፈጠ ሰውም ነበር? እስኪ ዛሬ ከዚህ ታዋቂ ገጽታው ጀርባ ያለውን እውነተኛውን ሞዛርት እንፈልግ። እሺ፣ ታሪካችንን እንጀምር። ወደ 1756 እንመለስ። ቦታው ኦስትሪያ ውስጥ ያለችው ሳልስበርግ ከተማ ናት። እንግዲህ እዚች ከተማ ውስጥ ነው ቮልፍጋንግ አማዴዎስ ሞዛርት የተወለደው። አባቱ ሊዮፖልድ በዘመኑ የተከበረ የቤተ መንግሥት ሙዚቃ ነበር እና ታዲያ የልጁ ተሰጥቶ ከሰው ልክ ያለፈው መሆኑን ለማወቅ ብዙም አልቆየበት። ያው ይሄ ግኝቱ ደግሞ ዓለምን ለዘላለም የቀየረ የሙዚቃ አብዮት መነሻ ሆነ ማለት ነው። ይህንን ዝርዝር እስኪ እንመልከተው። በ3 ዓመቱ ከእህቱ መጽሐፍ እየገለበጠ ፒያኖ መጫወት ጀመረ። በ4 ዓመቱ ቫዮሊንና ኦርጋን፣ በ6 ዓመቱ ደግሞ የራሱን ኮንቸርቶ አቀናበረ። ይሄ ከሆነ ለማመን የሚከብድ ነገር ነው። ተራ ልጅ ጨዋታ አይደለም። አንድ ታሪክ አለ። ገና 6 ዓመቱ እያለ አባቱ ከጓደኞቹ ጋር አዲስ የሙዚቃ ሥራ ሲለማመዱ የሁለተኛውን ቫዮሊን ክፍል እኔ ልጫወት ብሎ ለምኖ ምንም ሳይለማመድ በትክክል ተጫውቶታል አሉ። አስቡት እስኪ። እንዲያውም የራሱን ኮንቸርቶ እየጻፈ ሲያገኙት ይሄ በጣም ከባድ ነው፣ ማንም አይጫወተውም ሲሉት ለዚህ አይደል ኮንቸርቶ የሆነው፣ ለመጫወት ጠንክሮ መለማመድ ያስፈልጋል ብላቸው ነበር አሉ። በ6 ዓመቱ የሙዚቃ ችሎታው ብቻ እንዳይመስል ድፍረቱ የሚያስገርም ነበር። በ1762 ቪየና ቤተ መንግሥት ውስጥ የኦስትሪያ እቴጌ ፊት ቀርቧል። የ6 ዓመት ልጅ እና ምን አደረገ መሰላችሁ? በቀጥታ ወደ እቴጌ ማሪያ ቴሬዛ ሮቶ ሄዶ ጭናቸው ላይ ዘሎ ወጥቶ ደጋግሞ ሳማቸው። ይህም ያሳየው ገና ከልጅነቱ ምን ያህል በራሱ የሚተማመንና ማራኪ እንደነበረ ነው። ያ በቪየና ያገኙት ዝና ገና ጅማሮ ነበረ። አባቱ ሊዮፖልድ ይህንን አጋጣሚ ተጠቅሞ ልጁንና እህቱን ይዞ አውሮፓን ለማዳረስ ወሰነ። ይሄ ጉዞ ዝናንና ገንዘብ ለማግኘት ብቻ አልነበረም። የልጆቹን ተሰጥኦ ለመላው ዓለም ለማሳየት የታቀደ ትልቅ ዕቅድ ነበር። እስኪ ይህንን የጊዜ ሰሌዳ እንየው። ከ3 ዓመት በላይ በመንገድ ላይ ለአንድ ሕፃን ልጅ ይህ ምን ማለት እንደሆነ አስቡት። ከከተማ ከተማ፣ ከቤተ መንግሥት ቤተ መንግሥት፣ ሙኒክ፣ ፓሪስ፣ ለንደን፣ ሄግ ለነገሥታትና ለመኳንንት የተጫወተ ልጅነቱን ያሳለፈው በዚህ መልኩ ነበር። በጣም አድካሚ ጉዞ። ይሄ ሁሉ ዝና እና ድንቅ ችሎታ ግን አንድ ጥርጣሬን ይዞ መጣ። ሹክሹክታው ተጀመረ። ይሄ ልጅ በእርግጥ ራሱ ነው የሚጽፈው ወይስ አባቱ ሊዮፖልድ የራሱን ሥራ በልጁ ስም እያሳተመ ነው የሚለው ጥያቄ በየቦታው መነሳት ጀመረ። እናም ወሬውን ለማጥፋት ወሳኝ እርምጃ ተወሰደ። የሳልዝበርጉ ሊቀ ጳጳስ የግሙንድ ፈተና አዘጋጀ። የ11 ዓመቱን ሞዛርትን ለ1 ሳምንት ሙሉ በአንድ ክፍል ውስጥ ብቻውን ቆለፈበት። ተግባሩ አንድ ሙሉ የኦራቶሪዮ የቤተ ክርስቲያን ድራማ የመጀመሪያ ክፍል መጻፍ። እንደ ውጤቱ ከ1 ሳምንት በኋላ ሞዛርት ሁሉንም ጥርጣሬዎች በአንድ ጊዜ ያጠፋ ድንቅ ሥራ ይዞ ወጣ። በቃ ከዚያ በኋላ ማንም አልተጠራጠረ። እንግዲህ የልጅነት የዝነ ዘመን አለፈ። አሁን ወደ አዋቂነት መሸጋገር መጣ። ይሄ ግን በጣም ከባድ ነበር። ሞዛርት ከድንቅ ልጅ ወደ ገቢ የሚያስገኝለት ባለሙያ አርቲስትነት ለመለወጥ መታገል ነበረበት። እናም ይሄ ትግል ከቀጣሪዎቹ እና ከነበረው ስርዓት ጋር በቀጥታ አጋጨው። 1788 ይህ ዓመት በሕይወቱ ውስጥ ትልቅ የለውጥ ነጥብ ነበር። በ21 ዓመቱ ከእናቱ ጋር ለሥራ በወጣበት ጉዞ እናቱን በፓሪስ በሞት አጣ። በፍቅር የወደቀባት ሴት አሎይሲያ ዌበርም ጀርባዋን ሰጠችው። በቃ የዋህ የልጅነት ጊዜው እንዳበቃ እና የአዋቂነት ሕይወት አስቸጋሪ ገጽታዎቹ ፊት ለፊት እንደመጡበት የተረዳው በዚህ ወቅት ነበር። ከቀጣሪው ከሳልዝበርጉ ሊቀ ጳጳስ ጋር የነበረው ግንኙነት ከቀን ወደ ቀን እየሻከረ መጣ። ሞዛርት በቃኝ አለ። ነፃ ሆኜ በቪየና መሥራት እፈልጋለሁ ብሎ ወሰነ። ይህን ሲሰማ የሊቀ ጳጳሱ ባለሥልጣን ካውንት አርኮ ምን እንዳለው ታውቃላችሁ? ሄድ የቪየና ሰዎች ከጥቂት ወራት በኋላ ሌላ አዲስ ነገር ይፈልጋሉ ብሎ አናንቆት ነበር። ሞዛርት የወሰደው ውሳኔ ምን ያህል አደገኛ እንደነበር የሚያሳይ ነው። እና በ1781 ሞዛርት በቃኝ ብሎ ሥራውን ለቀቀ፣ ነፃ ወጣ። ይሄ ውሳኔ በታሪክ ውስጥ በጣም ትልቅ ቦታ አለው።
ሞዛርት ከቤተ መንግሥት ጥገኝነት ወጥቶ በራሱ ሥራ የሚተዳደር የመጀመሪያው ታላቅ ፍሪላንስ አርቲስት ሆነ። ለሥነ ጥበብ ነፃነት የተከፈለ ትልቅ መሥዋዕትነት ነበር። ቪየና ውስጥ የነበረው ሕይወቱ ልክ እንደ ሁለት ተለያዩ ታሪኮች ነበረ። በአንድ በኩል የኪነ ጥበብ ድሎች፣ የፊጋሮ ጋብቻ የተሰኘውን ኦፔራ የመሰሉ ድንቅ ሥራዎችን አቀረበ። የንጉሠ ነገሥቱ የሙዚቃ አቀናባሪ ሆኖ ተሾመ። በሌላ በኩል ደግሞ የግል ሕይወቱ ችግር የበዛበት ነበር። ዕዳ ተከማቸበት። ከወለዳቸው 6 ልጆች 4ቱን በጨቃልነታቸው አጣ። የማያቋርጥ የገንዘብ ጭንቀት ውስጥ ነበር። ነገር ግን በኪነ ጥበብ ደረጃ የት እንደደረሰ ለማወቅ ይህ ምስክርነት ብቻ በቂ ነው። በዘመኑ እንደ ታላቅ የሙዚቃ አባት ይቆጠር የነበረው ጆሴፍ ሃይደን ለሞዛርት አባት እንዲህ ብሎ ጻፈለት። በእግዚአብሔር ፊትና እንደ አንድ ታማኝ ሰው እነግራችኋለሁ፣ ልጆ እኔም የማውቀው ታላቁ የሙዚቃ አቀናባሪ ነው። በቃ ከዚህ በላይ ምን ምስክርነት አለ? አሁን ደግሞ ወደ ሕይወቱ የመጨረሻ ምዕራፍ እንመጣለን። እዚህ ላይ ደግሞ በጣም አሳዛኝ የሆነ ተቃራኒ እናያለን። የፈጠራ ብቃቱ ከምንጊዜውም በላይ የነደደበት፣ ነገር ግን ጤናውና ሀብቱ እያለቀው የመታበት ከጊዜ ጋር የሚደረግ ውድድር ነበር። እስኪ ያስቡት። በ1788 የበጋው ወቅት በገንዘብ ችግር ተወጥሯል። ሕፃን ልጁ ሞታ በታልቻለች። በከፍተኛ ሐዘን ውስጥ ነው። እናም በዚህ ሁኔታ ውስጥ ሆኖ የመጨረሻዎቹን 3 ሲምፎኒዎች አቀናበረ። ጁፒተር ሲምፎኒን ጨምሮ። ይሄ የሞዛርትን ተፈጥሮ ያሳያል። ስቃዩ ለፈጠራው ምንጭ ነበር ማለት ይቻላል። የመጨረሻው ዓመቱ 1791 ልክ እንደ ትኩሳት ነበር። የፈጠራ ትኩሳት። በአንድ ጊዜ 3 ታላላቅ ሥራዎችን እያከናወነ ነበር። አንደኛ፣ ድንቅ ሆነውን ደ ማጂክ ፍሉት የተባለውን ኦፔራ እያቀናበረ፣ ሁለተኛ ደግሞ ለንጉሥ ዘውድ ጫና ሥነ ሥርዓት የሚሆን ሌላ ኦፔራ እየጻፈ፣ ሦስተኛ ምስጢራዊ የሆነውን የሬኪም የሙታን ጸሎት ጀመረ። በአንድ ጊዜ ከጊዜ ጋር የሚሽከዳደም ይመስል ነበር። እናም የሕይወቱ የመጨረሻ ድራማ ተጀመረ። ጭምብል ያደረገ አንድ እንግዳ ሰው የሙታን ጸሎት እንዲጽፍለት አዘዘው። ሞዛርት ደግሞ በዛን ጊዜ በጠና ታሞ ነበር። ስለዚህ ይህን ጸሎት እየጻፈ ያለው ለራሱ እንደሆነ፣ የራሱን የሙት ሙዚቃ እያዘጋጀ እንደሆነ ማመን ጀመረ። ይሄ ስሜትና ፍርሃት እስከ መጨረሻው አልተለየውም ይባላል። ታኅሳስ 5 1791 በዚህ ቀን አለፈ። ዕድሜው 35 ነበር። 35 ዓመት ብቻ። ይሄ ቁጥር ብቻውን ብዙ ነገር ይናገራል። ምን ያህል አጭር ሕይወት እንደኖረ እና ዓለም ምን ያህል ብዙ ሙዚቃ እንዳጣች ያስረዳል። እናም ታሪኩን የበለጠ ልብ ሰባሪ የሚያደርገው ያ የጀመረው የመጨረሻው ድንቅ ሥራ ሬኪም ሳይጠናቀቅ መቅረቱ ነው። ልክ እንደ ሕይወቱ ያላለቀ ድንቅ ሥራ። ይሄም የተቋረጠው ሊቅነቱ ትልቅ ምልክት ሆኖ በታሪክ ውስጥ ቀርቷል። እንግዲህ የሞዛርትን ታሪክ ስናጠቃልል በታሪክ ውስጥ ካሉ ታላላቅ የሙዚቃ አቀናባሪዎች አንዱ መሆኑ ምንም ጥያቄ የለውም። ነገር ግን አንድ ጥያቄ ሁሌም በአየር ላይ ተንጠልጥሎ ይቀራል። በ35 ዓመቱ ባያልፍ ኖሮ ምን ይፈጠር ነበር? ዓለም ምን አይነት ሙዚቃዎችን ጣጣ ነበር? ያየነው ችሎታው ሙሉ አቅሙ ነበር ወይስ ገና ጅምሩ ላይ ነበር? ሞዛርት የሚለው ስም ብዙ ጊዜ ከሊቅነት ጋር አንድ ላይ የሚጠቀስ ስም ነው። ግን ከዚህ ዝና ጀርባ ያለው ሰው ታሪክ ከምንሰማው በላይ እጅግ በጣም ውስብስብና ልብ የሚነካ ነው። እስኪ ዛሬ ከዚህ ስም ጀርባ ያለውን አስገራሚና ድራማዊ ታሪክ እንመልከት። የሞዛርትን ተሰጥኦ ለመረዳት በዘመኑ የነበረ ሌላ ታላቅ የሙዚቃ ሊቅ ጆሴፍ ሃይድን የተናገረውን መስማት በቂ ነው። ይህ ምስክርነት ብቻውን ለሚከተለው አስደናቂ ታሪክ ትልቅ መነሻ ይሆነናል። እንግዲህ ታሪካችን የሚጀምረው ከዚህ ነው። በ7056 ሳልዝበርግ ከተማ ቮልፍጋንግ አማዴስ ሞዛርት ሲወለድ አባቱ ሊዮፖልድ ዝም ብሎ አባት አልነበረም። የልጁን አስደናቂ ተሰጥኦ ገና በ3 ዓመቱ አይቶ ትልቅ ሕልም የነበረው ሰው ነበር። አስቡት፣ ገና ሕፃን እያለ አባቱ ለ3 ዓመት ሙሉ በአውሮፓ ከዳር እስከ ዳር ይዞት ዞረ። በዚህ አድካሚ ጉዞ ላይ ወጣቱ ሞዛርት ንጉሶችንና ንግሥቶችን ሁሉ አስገርማቸዋል። በቃ ድንቁ ልጅ ተብሎ ስሙ ገነነ። ገና 10 ዓመቱ እኮ ነው። እና ይሄ የልጅነት ዘና ብቻ አልነበረም። ታዳጊ ሲሆንም ነገሩ ቀጠለ። በዛም ጊዜ የኦፔራ ማዕከል በሆነችው ኢጣሊያ ውስጥ ትልልቅ ሥራዎችን ማዘጋጀት ጀመረ። በቃ ከዚህ በላይ ምን አለ? መንገዱ ሁሉ የተስተካከለለት ይመስል ነበር። ግን ታሪኮች ሁሌም እንደተጀመሩ አይቀጥሉም አይደል? እዚህ ላይ ነው ነገሩ የሚቀየረው። ያ ድንቁ ልጅ የሚለው ስም ቀስ በቀስ የደበዘዘ መጣ።
ያ ሁሉ ዝና እና ከበሬታ ልክ እንደ ውርክ ቤት ውስጥ እንዳሰሩት ያህል ነፃነቱን የሚገድብ ነገር ሆነበት። እስኪ ልዩነቱን በደንብ እንየው። በልጅነቱ መላው አውሮፓ የሚያውቀው ኮከብ ነበር። በሳልዝበርግ ግን እውነቱ ፍጹም የተለየ ነበር። ለአርችቢሾፑ ተቀጥሮ የሚሠራ ሠራተኛ፣ በቃ አገልጋይ ማለት ነው። የጥበብ ነፃነት የሚባል ነገር የለም። እናም ነገሮች ከዚህ የባሱ ሆኑ። በ7777 አንድ ጉዞ ሕይወቱን ሙሉ ለሙሉ ለወጠው። በቃ መዓት የወረደበት ያህል ነበር። እናቱ ፓሪስ ውስጥ ሞተች። የመጀመሪያ ፍቅሩን አጣ። በሙያውም አልተሳካለትም። በቃ ሁሉ ነገሩን አጥቶ ተሸንፎ ወደዛ ወደማይወደው ሳልዝበርግ ተመለሰ። ከዚህ በኋላ ሳልዝበርግ ውስጥ መቀመጥ አልቻለም። ስለዚህ ቪየና ለመሄድ ሲወስን ይሄ ዝም ብሎ የተሻለ ሥራ ፍለጋ አልነበረም። ይሄ ዓመፅ ነበር። በቃኝ ብሎ የወሰደው ትልቅ ቁማር ነበር። ለነፃነቱ ሲል ሁሉን ነገር አደጋ ላይ የጣለበት። እናም ከአርችቢሾፑ ጋር የነበረው ነገር በአስቀያሚ ሁኔታ ነው ያበቃው። ካውንት አርኮ የተባለ ባለሥልጣን የቪየና ሰዎች ቶሎ ይሰለቸዋል ብሎ ሲያስጠነቅቀው አልሰማ። መጨረሻው ምን ሆነ? ቃል በቃል በእርግጫ ከቤተ መንግሥት አስወጡት። አስቡት። ቪየና እንደገባ ግን ነገሮች በፍጥነት ተለዋወጡ። በመጀመሪያ እንደ ነፃ አርቲስት መስራት ጀመረ። ወዲያውኑ በአንድ ኦፔራ ትልቅ ዝና አገኘ። ከዛ አባቱ የሚቆጣጠረውን የመጨረሻውን ገመድ በጠሰ። የአባቱን ፍላጎት ጥሶ ኮንስታንዜ ዌይበርን አገባ። እንግዲህ ይሄ የቪየና ዘመን የሕይወቱ ድንቅና አስቸጋሪ ወቅት ነበር። በአንድ በኩል ፈጠራው ጣራ የነካበት ጊዜ ነው። በሌላ በኩል ደግሞ በግል ሕይወቱ ከባድ ችግሮች ውስጥ የገባበት። በቃ በዚህ አጭር ጊዜ ውስጥ የሠራቸውን ሥራዎች ስም ስንጠራ ራሱ ይናገራል። እስከ ዛሬ ድረስ የሚታወቁ ሙዚቃን የቀየሩ ድንቅ ሥራዎችን ያንበሸበሸው። ገንዘብም እንደ ጉድ ያገኘ ነበር። በዓመት 4000 ፍሎሪን። ይሄ በዛ ዘመን ለሙዚቀኛ የማይታሰብ ገንዘብ ነው። በቪየና ከታላላቆቹ አንዱ ነበር። ግን ያ ሁሉ ገንዘብ ወዴት የሄደ ነበር? የቅንጦት አኗኗር እና ከዛ በላይ ደግሞ ልብ የሚሰብር ሐዘን። ከወለዳቸው 6 ልጆች 4ቱ በጨቅላነታቸው ሞተዋል። አስቡት ይሄ ምን አይነት የስሜት ጫና እንደሚፈጠር። እናም ወደ ሕይወቱ የመጨረሻ ምዕራፍ እንደርሳለን። እዚህ ላይ ነገሮች ይገርማሉ። ጤናው ያሽቆለቆለ ሲሄድ፣ የፈጠራ ኃይሉ ግን ሊገለጽ በማይቻል ሁኔታ ፈነዳ። የመጨረሻው ዓመቱ 7991 ልክ እንደ እብድ ሩጫ ነበር። እዚህ ጋር አዲስ ሥራ ይጀምራል፣ እዛ ጋር ኦፔራ ያስመርቃል እና ይሄ ሁሉ በጥናት ታሞ ያለ ነው። በተለይ ደግሞ ከማይታወቅ ሰው የተቀበለው የሙታን መታሰቢያ ቅዳሴ ሥራ ሕይወቱን የበደለ አወሳሰበው። ሁኔታው በጣም ድራማዊ ነበር። የሆነ ሰው ሊመርዘኝ ነው ብሎ ማመን ጀምሮ ነበር። እናም ያን የሙታን መታሰቢያ ቅዳሴ ከሞት አልጋው ላይ ሆኖ ነው ሲሰራ የነበረው። ለረዳቱ እያሳወቀ ከጊዜ ጋር እየተሽቀዳደመ። እናም ይሄ ታሪክ አንድ ትልቅ ጥያቄ ጥሎብን ያልፋል። ከአለቃና ከደጋፊ ሥርዓት ነፃ መውጣቱ ትልቁ ድሉ ነበር ወይስ ውድቀቱን ያፋጠነው ያው ነፃነቱ ነበር? ሊቅ መሆን ዋጋው ይሄ ነው? በታሪክ ውስጥ እንደ ወልፍጋንግ አማዴስ ሞዛርት ያለ ስም ማግኘት በጣም ከባድ ነው። ስሙ ራሱ ከሙዚቃ ጥበብ ጋር ተመሳስሏል ማለት ይቻላል። ግን ከዚህ ዘኛ ስም ጀርባ ያለውን ሰው ታሪክ ስንመለከት በሚገርም ተሰጥኦና ልብ በሚሰብር የግል ውጣ ውረድ መካከል የተሸመነው ውስብስብ እንቆቅልሽ ነው የምናገኘው። እስኪ ዛሬ ይሄን እንቆቅልሽ አብረን እንፍታው። ስለ ሞዛርት ተሰጥኦ ልቅ ለመረዳት እኔ የምለውን ብቻ መስማት የለብንም። በዘመኑ የነበረው ሌላኛው የሙዚቃ ታላቅ ሰው ጆዜፍ ሃይደን ለሞዛርት አባት የተናገረውን እንመልከት። ይሄ አባባል ብቻውን የሞዛርት ተሰጥኦ ምን ያህል ከሰው አቅል በላይ እንደነበር ትልቅ ፍንጭ ይሰጣል። እንግዲህ ታሪካችን የሚጀምረው በ18ኛው ክፍለ ዘመን ኦስትሪያ ሳልዝበርግ ከተማ ውስጥ ነው። ገና ከጅምሩ ከተፈጥሮ በላይ የሚመስል አስገራሚ ተሰጥኦ ይዞ የተወለደን አንድ ልጅ እናገኛለን። ይህንን የጊዜ ሰሌዳ ስናይ ትንሽ ግራ ያጋባል። እስኪ ያስቡት፣ ገና በ3 ዓመቱ የታላቅ እህቱን የፒያኖ ልምምዶች ይጫወታል። ይሄ ብቻውን ይገርማል። ግን ከዛ በ5 ዓመቱ የራሱን የመጀመሪያ የሙዚቃ ቀንበሮች ይጽፋል። ይሄ እኮ ከተራ ችሎታ በላይ ነው፣ ፍጹም የማይታመን ነገር። ታሪኩ ደግሞ እዚህ ላይ ይበልጥ ይገርማል።
ገና 6 ዓመቱ እያለ የአባቱ ፕሮፌሽናል ሙዚቃና ጓደኞች ለመለማመድ ተሰብስበው ነበር። ትንሹ ወልፍጋንግ ከዚህ በፊት አይቶት የማያውቀውን በጣም ውስብስብ የቫዮሊን ክፍል በጨረፍታ ብቻ አንብቦ ያለምንም ስህተት ሲጫወት ክፍሉ ውስጥ የነበሩት በሙሉ በአግራሞት አፋቸውን ከፍተው ቀሩ። ግን ይህ ሁሉ ተአምር የሳንቲሙ አንድ ገጽታ ብቻ ነው። ያ በደል የተሞላ ይመስለው የልጅነት ጉዞ በእውነቱ በጣም አድካሚና አደገኛም ነበር። ያው ዝርዝሩን ስናይ የአውሮፓን ንጉሳዊ ቤተ መንግስቶች በሙሉ እንዳዳረሰ እንረዳለን። ከቪየና እስከ ፓሪስ፣ ከለንደን እስከ ሄግ ድረስ። ይህ ጉዞ ዝናንና ዕውቅናን ቢያመጣለትም ዋጋው ግን በጣም ከባድ ነበር። የልጅነት ጊዜው ሙሉ በሙሉ ሰርቆበታል። ከዚህ ሁሉ ዝና እና ጭብጨባ ጀርባ ግን አንድ አስከፊ እውነት አለ። በዚህ ረጅም ጉዞ ወቅት ለሞት የሚያደርሱ 2 ከባድ በሽታዎች አጋጠሙት ነበር። አንደኛው የፈንጣጣ በሽታ ሲሆን ለ9 ሙሉ ቀናት ለጊዜው አይነ ስውር አድርጎት ነበር። እሺ፣ አሁን ደግሞ ልጁ አድጓል። ከታምረኛው ልጅነት ወደ ጥበባዊ እና ግላዊ ነፃነት ወደሚናፍቀው ወጣት እንሸጋገራለን። ይህ ንጽጽር የሞዛርትን 2 የተለያዩ ሕይወቶች በግልጽ ያሳያል። በአንድ በኩል የትውልድ ከተማው ሳልዝበርግ እስር ቤት ነው የሚመስለው፣ ከአገልጋዮች በታች የሚታይበት ሚያፈን ቦታ። በሌላ በኩል ደግሞ የህልሙ ከተማ ቪየና፣ ጥበባዊ ነፃነት እና ትልቅ ዕውቅና የሚጠበቅበት አዲስ ዓለም። ስለዚህ ምርጫው ግልጽ ነበር። እናም በመጨረሻ በ1781 ከአሰሪው ከሊቀ ጳጳሱ ጋር ከባድ ግጭት ውስጥ ገባ። ውጤቱ ከአገልግሎት መሰናበት ብቻ ሳይሆን በትክክል በእርግጫ ከበር ተባረረ። ይሄ በጣም አሳፋሪ ክስተት ቢሆንም ለእርሱ ግን የነፃነት በሩን ከፈተለት። እናም ቪየና ገባ። እንግዲህ እዚህ ላይ ነው የህይወቱ ትልቁ እንቆቅልሽ ይበልጥ ግልጽ የሚሆነው። የድንቅ ስራዎችና የግል ውጣ ውረዶች ዘመን ተጀመረ። ለምሳሌ በ1786 የፊጋሮ ጋብቻ የተሰኘው ኦፔራ ለመጀመሪያ ጊዜ ሲታይ መላው ቪየናን አናወጠ። እስቲ ያስቡት፣ ቪየና ውስጥ በየመንገዱ በየካፌው የሚሰማው የሱ ዜማ ነበር። ታይቶ የማይታወቅ ስኬት ነበር። ግን ከዚህ ታላቅ የሙያዊ ድል ጀርባ ልብ የሚሰብር የግል ሐዘን ነበር። ከባለቤቱ ኮንስታንስ ጋር ከወለዷቸው 6 ልጆች መካከል አራቱ በጨቅላነታቸው ከዚህ ዓለም በሞት ተለይተዋል። ስኬቱ ግን ቀጥሏል። በ1787 የንጉሠ ነገሥቱ የሙዚቃ አቀናባሪ ሆኖ ተሾመ። ይህ ትልቅ ክብር ነበር። በሙያዊ ብቃቱ ትልቅ ዕውቅና ማግኘቱን ያሳያል። የሚገርመው ግን ይህ ሁሉ ክብር የገንዘብ ችግሮቹን ሊፈታለት አልቻለም። ያው ችግሩ ምን መሰላችሁ? በዓመት እስከ 4,000 ፍለርን ያገኝ ነበር። ይሄ በዘመኑ ለአንድ ፕሮፌሰር ከሚከፈለው ዓመታዊ ደሞዝ በ10 እጥፍ ይበልጣል። ግን ቅንጡ አኗኗርና ከፍተኛ የቤት ኪራይ የማያቋርጥ ዕዳ ውስጥ ከተቱት። ገቢው ከፍተኛ ቢሆንም ወጪው ከዛ በላይ ነበር። እናም እንቆቅልሹ ይሄ ነው። እንዴት ነው አንድ ሰው በአንድ በኩል እንደዚህ አይነት መለኮታዊ ጥበባዊ ሥራ እየፈጠረ በሌላ በኩል ደግሞ እንዲህ ባለ ጥልቅ የግል ሐዘን እና በማያልቅ የገንዘብ ችግር ውስጥ ሊኖር የሚችለው? ሁለቱም በአንድ ሕይወት ውስጥ። እንግዲህ ወደ ሕይወቱ የመጨረሻው ምዕራፍ ደርሰናል። ትኩሳት ወደ ሞላበት የመጨረሻ ዓመቱ። የሚገርመው ጤንነቱ እየደከመ ሲመጣ የፈጠራ አቅሙ ግን በሚያስገርም ፍጥነት ይጨምር ጀመር። በአንድ ዓመት ውስጥ 1791 ላይ ብቻ እነዚህ 3 ታላላቅ ሥራዎች በአንድ ጊዜ ሰርቷል። የንጉሡን የንግስ በዓል ኦፔራ፣ አስማተኛው ዋሽንት የተባለውን ድንቅ ኦፔራ እና ደግሞ ማንነቱ ካልታወቀ ሰው የተሰጠውን ያንን ምስጢራዊ የሙት ዓመት ጸሎት። ይህ እኮ ለጤነኛ ሰውም ሊቋቋሙት የማይችሉት ጫና ነበር። እና ጤንነቱ እየከዳው ሲመጣ አይምሮ መጫወት ጀመረ። በመርዝ እየተገደልኩ ነው ብሎ ማመን ጀመረ። እስከ ሞት አልጋው ላይ ሆኖ ግን ለዚያ ምስጢራዊ የሙት ዓመት ጸሎት ሙዚቃን ለአንድ ረዳቱ እየነገረ መጽሐፉን አላቋረጠም ነበር።
በመጨረሻም ታኅሳስ 5 1771 ከዚህ ዓለም በሞት ተለየ። ዕድሜው 35 ዓመት ብቻ ነበር። ይሄ ቁጥር ብቻውን ትልቁን አሳዛኝ ታሪክ ይናገራል። ምን ያህል ያልተጻፉ ድንቅ ሥራዎችን ይዞ እንደሄደ ማን ያውቃል? እናም መጨረሻ ላይ ሁሌም ወደዚህ ጥያቄ ነው የምንመለሰው። ሞዛርት በታሪክ ታላቁ የሙዚቃ አቀናባሪ ነው ወይስ ገና ብዙ ሊሰራ የሚችል ግን ተሰጥኦ በጊዜ የተቀጨ ሊቅ? ምናልባት መልሱ ሁለቱም ይሆናል። ይህ ጥያቄ የሞዛርትን እንቆቅልሽ ሁሌም ሕያው ያደርገዋል።